የአፈር ለምነትን ለማስጠበቅ የተፈጥሮ ሀብት ጥበቃ ስራን በባለቤትነት እያከናወኑ መሆናቸውን በምዕራብ ጎጃም ዞን የቡሬ ዙሪያ ወረዳ አርሶ አደሮች ተናገሩ። በወረዳው የ2018 ዓ.ም የተፈጥሮ ሀብት ጥበቃ ስራ ማስጀመሪያ ፕሮግራም ተካሂደዋል። መረጃውን ያደረሰን የቡሬ ዙሪያ ወረዳ የመንግስት ኮሚኒኬሽን ነው። ቴዎድሮስ ደሴ ያቀርበዋል። የተፈጥሮ ሀብት ጥበቃ ስራ የሚያስገኘውን ጠቀሜታ በመረዳት የልማት ቡድን አደረጃጀቶችን በመጠቀም በንቅናቄ እየሰሩ መሆናቸውን በምዕራብ ጎጃም ዞን የቡሬ ዙሪያ ወረዳ አርሶ አደሮች ተናግረዋል። መሬታቸው እንዳይራቆት በማድረግ ምርትና ምርታማነትን ለማሳደግ በርብርብ እየሰሩ እንደሚገኙም አርሶ አደሮቹ አክለዋል። ተፈጥሮ ሀብት ስራ ያው ተፊትም ይታወቃል። ያው የአፈር ለምነትን እየጠበቀን የቆየ ሰው እና በብዙ ሰው በቃ የራሱ የተፈጥሮ ሀብትን ሁሉም ሰው የኔ ነው ብሎ ነው የሚሰራ። ዛሬ የመጣንበት ጉዳይ እርከን ቆፍረን ልማት ለማፈሮች እንዳይሆኑ ማህበረሰቡ የልማት ፍላጎት ስላለው በንቅናቄ ወጠን ነው ዛሬ አጠቃላይ የቀበሌው ማህበረሰብ ወጥቶ ነው የተፈጥሮ ሀብት ስራ እየሰራ ያለ። በቡሬ ዙሪያ ወረዳ የ2018 ዓ.ም የተፈጥሮ ሀብት ጥበቃ ስራ ማስጀመሪያ ላይ የተገኙት በብልጽግና ፓርቲ የቡሬ ዙሪያ ወረዳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተመስገን ጀምበሬ የአፈር ለምነትን ለመጠበቅ የተፈጥሮ ሀብት ጥበቃ ስራ ወሳኝ ነው ብለዋል። በወረዳችን በሁሉም ቦታዎች የተፈጥሮ ሀብት ስራን በንቅናቄ ለማስጀመርና ለማሰራት እየሄድንበት ያለ ርቀት አለ ማለት ነው። ወጆሹን ቀበሌ በአፈር ለምነት ስራዎች ላይ ከዚህ በፊትም በርካታ ስራዎች ሲሰራ የቆየ ቀበሌ ነው። ዛሬ ላይም በሰፊው ማህበረሰቡ በራሱ ተነሳሽነት አደረጃጀቱ ወጥቶ የተፈጥሮ ሀብት ስራዎችን በሰፊው እየሰራ ያለበት ሁኔታ አለ። የተሰጠውን 60 ሄክታር የመሸፈን ቅድም አሁን ላይ እየሰሩ ያለበት ሁኔታ አለ። በወረዳው በዚህ ዓመት 79 ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራ እንደሚሰራ የቡሬ ዙሪያ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ሙላት አዲስ ተናግረዋል። በዚህ ዓመት የተፈጥሮ ሀብት ጥበቃ ስራውን በሁሉም ቀበሌዎች ለማከናወን የቅድመ ዝግጅት ተግባራት መከናወናቸውንም አብራርተዋል። በዚህ ዓመት የምንሰራባቸው ከ79ኙ 13 ተፋሰሶች በህብረት ስራ ማህበር ተፋሰስ ተቋቁሞ ህጋዊ ሆነው ዘላቂነት እንዲኖራቸው እየተሰራበት ያለ ሁኔታ ነው ያለ። በተለይ በዚህ ዓመት ደግሞ 8 ተፋሰሶች በአዲስ እያቋቋምን ህጋዊ አድርገን በአግባቡ ዘላቂነታቸውን እንዲያስቀጥሉ እየተሰራ ያለበት ሁኔታ ነው ያለ። በማርለብ በፍራፍሬና በንብ ማነብ ስራዎች የተደራጁ ወጣቶች የስራ ዕድል ተጠቃሚ እንዲሆኑም እየተሰራ መሆኑን ኃላፊው ተናግረዋል። 602 ተሳታፊዎች እያደለቡ ያሉ ሁኔታ ነው ያለ። በንብ እርባታ ወደ 245 ወጣቶች ተደራጅተው እየሰሩ ነው ያሉ። ወደ 73 ኩንታል አካባቢ ማር ምርት አግኝተዋል። የፍራፍሬ ልማት ወደ 32 ተፋሰሶች ላይ በፍራፍሬ ልማት እየተሰራ ያለ። በወረዳው እስካሁን በ11 ቀበሌዎች የተፈጥሮ ሀብት ጥበቃ ስራው እየተከናወነ እንደሚገኝም ተመላክቷል።